ብዙዎቻችን ድብርትን ወይም ዲፕሬሽን እንደ ተራ የሐዘን ስሜት ወይም እንደ ስነ ልቦናዊ ድክመት ብቻ ነው የምናየው። ነገር ግን ሳይንስ እንደሚያረጋግጠው ድብርት ከተራ የሐዘን ስሜት ያለፈ በአእምሯችን መዋቅርና ስራ ላይ ቀጥተኛና አካላዊ ለውጥ የሚያመጣ እውነተኛ የጤና እክል ነው። በድብርት ውስጥ ስናልፍ በአእምሯችን ውስጥ ያሉ ወሳኝ ክፍሎች መጠናቸው ሊቀንስ፣ የሆርሞኖች መዛባት ሊፈጠርና የማሰብ አቅማችን ሊቀየር ይችላል። ይሁን እንጂ አእምሯችን ራሱን የመቀየርና የማደስ አስገራሚ ተፈጥሯዊ ብቃት አለው። ዛሬ በጤና ፕላስ ቻናላችን ድብርት በአእምሯችን ላይ የሚያመጣቸውን አስገራሚ ለውጦችና ከዚህ ስሜት ወጥተን አእምሯችንን ወደ ቀድሞ ጤንነቱ የምንመልስባቸው ሳይንሳዊ መውጫ መንገዶች በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የጤና ፕላስ ቤተሰብ ይሁኑ። ቪዲዮ ላይክ በማድረግ ደግሞ ለብዙዎች እንዲደርስ አድርጉ። ድብርት ለሳምንታት፣ ለወራት ወይም ለዓመታት በሰውነታችን ውስጥ ስር ሰዶ ሲቆይ በአእምሯችን ላይ የሚታዩ እና በግልጽ ሊለኩ የሚችሉ 4 ከባድ ለውጦችን ያስከትላል። አንደኛ፣ የሂፖካምፐስ መኮማተርና የሴሎች መሞት። ሂፖካምፐስ በአእምሯችን መሃል ላይ የሚገኝ ሲሆን ዋና ስራው የማስታወስ ችሎታን ማከማቸት፣ አዳዲስ ነገሮችን መማርና ስሜታችንን መቆጣጠር ነው። በድብርት ጊዜ ሰውነታችን ከፍተኛ የሆነ ጭንቀት ሆርሞን ያመነጫል። ይህ ኮርቲሶል የተባለው ሆርሞን መጠኑ ሲበዛ በአእምሮ ውስጥ መርዛማ ይሆናል። በዚህም ምክንያት በሂፖካምፐስ ውስጥ ያሉ የነርቭ ሴሎችን ግንኙነት ያቋርጣል፣ አዳዲስ ሴሎች እንዳያድጉም ያግዳል። በመጨረሻ የዚህን ክፍል መጠን ያኮማትረዋል። ለዚህ ነው ድብርት ያለባቸው ሰዎች ነገሮችን ቶሎ የመርሳት፣ ትኩረት የማጣትና ውሳኔ የመወሰን ከባድ ችግር የሚገጥማቸው። ሁለተኛ፣ የአሚግዳላ ከመጠን በላይ መነቃቃት። አሚግዳላ የአእምሯችን የአደጋ ጊዜ ደወል ወይም የስሜት ማዕከል ነው። እሱ ነው ፍርሃትን፣ ጭንቀትንና ስሜታዊ ምላሾችን የሚመራው። በጤናማ አእምሮ ውስጥ አደጋ ሲያልፍ አሚግዳላ ይረጋጋል። ነገር ግን በድብርት ጊዜ ይህ ክፍል ከመጠን በላይ ንቁና ትልቅ ይሆናል። በዚህ ምክንያት ሰውየው ምንም አይነት አደጋ በሌለበት ሰላማዊ ሁኔታ ውስጥ እንኳ ሁልጊዜ የፍርሃት፣ የደህንነት ማጣት፣ የጥፋተኝነት ስሜትና ከፍተኛ የውስጥ ስጋት እንዲሰማው ያደርጋል። አእምሮ ሁልጊዜ ጦርነት ውስጥ እንዳለ አካል ይወጠራል። ሶስተኛ፣ የፕሪፍሮንታል ኮርቴክስ ስራ መዳከም። ይህ የአእምሯችን የፊት ለፊት ክፍል ሲሆን ከፍተኛ የማሰብ ችሎታን፣ እቅድ ማውጣትን፣ ስሜትን መግታትንና አመክንዮ ወይም ራሽናል ውሳኔዎችን የመስጠት ኃላፊነት አለበት። በድብርት ጊዜ ከኮርቲሶል ሆርሞን መብዛት የተነሳ የዚህ ክፍል ስራ ይዳከማል። አሚግዳላው ወይም የፍርሃት ማዕከሉ በጣም ሲያብጥ ፕሪፍሮንታል ኮርቴክሱ ወይም የማሰቢያ ማዕከሉ ቁጥጥሩን ያጣል። በዚህ ምክንያት ነው ድብርት ያለበት ሰው ስለ ነገ ተስፋ ማየት የማይችለው እና ሁሉንም ነገር በአሉታዊ ጎኑ ብቻ የሚመለከተው። አራተኛ፣ የደስታ ኬሚካሎች ወይም ኒውሮ ትራንስሚተርስ ሙሉ በሙሉ መድረቅ። በአእምሯችን ውስጥ በአንድ የነርቭ ሴል ወደ ሌላው መረጃ የሚያስተላልፉ ወሳኝ ኬሚካሎች አሉ። እነዚህም መካከል ደስታና ሰላምን የሚፈጥረው ሴሮቶኒን እንዲሁም መነሳሳትን እና ሽልማትን የሚቆጣጠረው ዶፓሚን ዋና ዋናዎቹ ናቸው። በድብርት በሽታ ጊዜ የእነዚህ ኬሚካሎች መመረትና ስራ በከፍተኛ ሁኔታ ይቀንሳል። በዚህ ምክንያት ሰውየው ቀደም ሲል እጅግ ያስደሰቱት የነበሩ ነገሮች ለምሳሌ ከጓደኛ ጋር መጫወት፣ ስራ፣ ስፖርት ወይም የትርፍ ጊዜ ማሳለፊያዎች በሙሉ ትርጉም ያጡበት የመሰማት ደረጃ ላይ ይደርሳል። አእምሮን መልሶ የመጠገን ሳይንሳዊ መውጫ መንገዶች። ይህ ሁሉ ጉዳት በአእምሮ ላይ ቢደርስም ተስፋ መቁረጥ አያስፈልግም። አእምሯችን ኒውሮፕላስቲሲቲ የተባለ አስገራሚ ተፈጥሮ አለው። ይህም ማለት በተገቢው እንክብካቤ አዳዲስ ሴሎችን ማብቀልና የተጎዱትን ክፍሎች መልሶ ማሳደግ ይችላል። አእምሯችንን የምንጠግንባቸው 4 ወሳኝ መንገዶች እነዚህ ናቸው። አንደኛ፣ የአካል ብቃት እንቅስቃሴ። እንቅስቃሴ ስናደርግ አእምሯችን ብሬን ድራይቭድ ኒውሮትሮፊክ ፋክተር የተባለ ልዩ ፕሮቲን ያመነጫል። ሳይንቲስቶች ይህንን ፕሮቲን የአእምሮ ማዳበሪያ ይሉታል። እሱ በድብርት ምክንያት የተጎዱትንና የኮመተሩትን የሂፖካምፐስ ሴሎች መልሰው እንዲያድጉ፣ አዳዲስ ግንኙነቶች እንዲፈጥሩ ያደርጋል። በየቀኑ ለ30 ደቂቃ ያህል በፈጣን ሁኔታ መራመድ ወይም ስፖርት መስራት እንደ ሴሮቶኒን ያሉ የደስታ ሆርሞኖችን ወዲያውኑ ይጨምራል። ማህበራዊ ግንኙነትና የሰዎች ድጋፍ። ድብርት ሰዎችን እንድንሸሽ፣ ክፍላችንን ዘግተን እንድንቀመጥና ብቻችንን እንድንሆን ከፍተኛ ግፊት ያደርጋል። ይህ ግን አእምሮ ይበልጥ በአሉታዊ ሀሳቦች እንዲጠቃ ያደርገዋል። ነገር ግን ከምንወዳቸው፣ ከሚረዱን እና ያለምንም ፍርድ ከሚያዳምጡን ሰዎች ጋር ጊዜ ማሳለፍ በአእምሮ ውስጥ ኦክሲቶሲን የተባለውን የደህንነት፣ የፍቅርና የመረጋጋት ሆርሞንን ስለሚጨምር አሚግዳላው ወይም የፍርሃት ማዕከሉ እንዲረጋጋ ያደርጋል። ሶስተኛ፣ የአስተሳሰብ ቅርጽን መቀየር። ድብርት ሁልጊዜም በአእምሯችን ውስጥ አትጠቀምም፣ ምንም ዋጋ የለህም፣ ምንም ነገር አያስተካክልም
የሚሉ ውሸት እና አፍራሽ ሀሳቦችን ደጋግሞ ይለቃል። እነዚህ ሀሳቦች ዝም ብሎ ከመቀበል ይልቅ መጋፈጥ ያስፈልጋል። ይህ አሁን የሚሰማኝ አፍራሽ ሀሳብ የእኔ እውነተኛ ማንነት ሳይሆን የድብርት በሽታ ምልክት ነው ብሎ ራስን ማሳመንና ሀሳቦችን መጻፍ በአእምሮ ውስጥ ያሉትን የቆዩ አፍራሽ የነርቭ መስመሮች ሰብሮ አዳዲስ እና ጤናማ መስመሮችን ይገነባል። አራተኛ የባለሙያና የሕክምና እገዛ መፈለግ። ድብርት ልክ እንደ ደም ግፊት፣ እንደ ስኳር ወይም እንደ ጨጓራ በሽታ ሁሉ የሕክምና እገዛ የሚያስፈልገው እውነተኛ የጤና እክል ነው። የአእምሮ ምክር አገልግሎት ወይም ቴራፒ ማግኘት ወይም ደግሞ በሽታው በጣም ከበድ ሲል በሐኪም የሚታዘዙ መድኃኒቶች በአእምሮ ውስጥ የደረቁትን ሴሮቶኒን እና ዶፓሚን ኬሚካሎች በፍጥነት እንዲመጣጠኑና አእምሮው ራሱ እንዲጠግን ትልቅ እገዛ ያደርጋሉ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። እናንተስ ስሜታችሁ በሚቀየርባችሁ ጊዜ አእምሯችሁን ለማደስ ምን ታደርጋላችሁ? ኮሜንት ላይ ጻፉልን። በቀጣይ ቪዲዮ እስክንገናኝ ጤናችሁ ፕላስ ይሁን። ቻው።